በ21ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ አንድም ሜዳሊያ ሳታገኝ ውድድሩን አጠናቀቀች። ትናንት ምሽት ኢትዮጵያውያን አትሌቶች በተሳተፉባቸው ውድድሮች በሴቶች 1500 ሜትር ፍጻሜ ጆርጂያ ሃንተር ቤል ከታላቋ ብሪታንያ፣ ጄሲካ ሃል ከአውስትራሊያ እና ኒክ ሄልዝ ከአሜሪካ ከአንደኛ እስከ ሶስተኛ ወጥተዋል። ብርቄ ሀየሎም 4 ደቂቃ ከ0134 በመግባት በአምስተኛ ደረጃ ውድድሯን ፈጽማለች። በሴቶች 800 ሜትር ፍጻሜ ኬሊ ሆጅኪንሰን ከታላቋ ብሪታንያ የሻምፒዮናውን ክብረ ወሰን በመስበር በ1 ደቂቃ ከ55 3-0 የወርቅ ሜዳሊያ አሸንፋለች። ኦድሪ ቬሮ ከስዊዘርላንድ እና አዲሰን ዊሊ ከአሜሪካ ሁለተኛና ሶስተኛ ወጥተዋል። ኢትዮጵያዊቷ ንግስት ጌታቸው 1 ደቂቃ ከ59.73 በፈጀ ጊዜ ውድድሯን በአራተኝነት ጨርሳለች። በዓለም የቤት ውስጥ አትሌቲክስ ሻምፒዮና በ1985 ሃንጋሪ ቡዳፔስት ላይ መሳተፍ የጀመረችው ኢትዮጵያ ከ2001 የፖርቱጋል ሻምፒዮና ወዲህ አንድም ሜዳሊያ ሳታገኝ ውድድሩን ያጠናቀቀችበት ሆኗል። ከ25 ዓመት በፊት ሊዝበን ላይ 4 አትሌቶችን ብቻ ያሳተፈው የኢትዮጵያ ልዑክ ዘንድሮ ፖላንድ ቶሮን ላይ በቪዛ ምክንያት 6 አትሌቶችን ብቻ አሳትፏል። በእንግሊዝ ፕሪምየር ሊግ 31ኛ ሳምንት ቶተንሃም ሆትስፐር በኖቲንግሃም ፎረስት 3-0 ተሸነፈ። ኢጎር ጆሱስ በ45ኛው ደቂቃ፣ ሞርጋን ጊብስ ዋይት በ62ኛው፣ ታዮ አዎኒ በ87ኛው ደቂቃ የኖቲንግሃም ፎረስትን የማሸነፊያ ጎሎች አስቆጥረዋል። ቶተንሃም በ31 ጨዋታዎች 30 ነጥብ በመያዝ 17ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት በ32 ነጥብ ወደ 16ኛ ደረጃ ከፍ ብሏል። ቶተንሃም ሆትስፐር በፕሪምየር ሊጉ 2026 ከገባ ወዲህ አላሸነፈም። በሊግ ውድድር ደግሞ 13 ጨዋታዎችን ሳያሸንፉ ሲጓዙ ከ91 ዓመታት በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። አሰልጣኝ ቶማስ ፍራንክን በመተካት በጊዜያዊነት ቶተንሃምን የተረከበው አሰልጣኝ ኢጎር ቱዶር ካደረጋቸው 7 ጨዋታዎች በ5ቱ ተሸንፎ በአንዱ አቻ ወጥቶ አንድ ጨዋታ ብቻ ማሸነፍ ችሏል። አስቶን ቪላ በሜዳው ቪላ ፓርክ ዌስትሃምን 2-0 ሲያሸንፍ ጆን ማጌን እና ኦሊ ዋትኪንስ ሁለቱን ጎሎች አስቆጥረዋል። የአሰልጣኝ ኡናይ ኤምሬ ቡድን ነጥቡን 54 በማድረስ ሶስተኛ ደረጃ ላይ ካለው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብሎ አራተኛ ስፍራን ይዟል። የአሰልጣኝ ኑኖ ኤስፒሪቶ ሳንቶ ቡድን ዌስትሃም በ29 ነጥብ ወራጅ ቀጠና 18ኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ በሰንደርላንድ 2-1 ተሸንፏል። አንቶኒ ጎርደን በ10ኛው ደቂቃ ለኒውካስል ዩናይትድ ቀዳሚ ያደረገቻቸውን ጎል ቢያስቆጥርም ቼምሰዲን ታልቢ በ57ኛው እና ብሪያን ብሮቤሪ በ9ኛው ደቂቃ ያስቆጠራቸው 2 ጎሎች ሰንደርላንድን አሸናፊ አድርጓል። በታይኒዌር ደርቢ ያሸነፈው ሰንደርላንድ በ43 ነጥብ ወደ 11ኛ ደረጃ ከፍ ሲል ኒውካስል ዩናይትድ በ42 ነጥብ 12ኛ ስፍራ ላይ ተቀምጧል። ሰንደርላንድ በመጀመሪያው ዙር የሁለቱ ቡድኖች ጨዋታ ስታዲየም ኦፍ ላይት ላይ ኒኮ ቮልተማደ በራሱ ላይ ባስቆጠረው ጎል ኒውካስልን 1-0 አሸንፈው ነበር። በዚህም የኒውካስሉ አሰልጣኝ ኤዲ ሃው በሊግ ውድድር በሰንደርላንድ በአንድ የውድድር ዘመን 2 ጊዜ በመሸነፍ የመጀመሪያው የኒውካስል ዩናይትድ አሰልጣኝ ሆኗል። በስፔን ላሊጋ 29ኛ ሳምንት መርሃ ግብር በማድሪድ ደርቢ ሪያል ማድሪድ አትሌቲኮ ማድሪድን 3-2 አሸነፈ። በሳንቲያጎ ቤርናቦ በተደረገው ጨዋታ ቪኒ ጁኒየር በጨዋታና በፍጹም ቅጣት ምት 2 ጎሎችን ሲያስቆጥር ፌዴ ቫልቬርዴ ቀሪውን 1 ጎል አስቆጥሯል። የአሰልጣኝ ዲየጎ ሲሞኔ ቡድን በጨዋታው በአዴሞላ ሉክማንና ሞሊና አማካይነት 2 አስደናቂ ጎሎችን ማስቆጠር ችሏል። የሪያል ማድሪዱ ፌዴ ቫልቬርዴ 77ኛው ደቂቃ ላይ በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ብራዚላዊ ኮከብ ቪኒ ጁኒየር በዘንድሮው የውድድር ዘመን በሁሉም ውድድሮች 18 ጎሎችን አስቆጥሮ 10 አሲስት በማድረግ በአጠቃላይ 28 የጎል ተሳትፎ ማድረግ ችሏል። ድሉን ተከትሎ የአሰልጣኝ አልቫሮ አርቤሎዋ ቡድን ሪያል ማድሪድ ነጥቡን 69 በማድረስ ከባርሰሎና በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። በጨዋታው በአዴሞላ ሉክማን ጎል ቀዳሚ የነበረው አትሌቲኮ ማድሪድ በ57 ነጥብ አራተኛ ደረጃ ላይ ይገኛል። የስፔን ላሊጋ መሪው ባርሰሎና ካምፕኑ ስታዲየም ላይ ራዮ ቫይካኖን 1-0 አሸንፈዋል። ሮናልድ አራውሆ በ24ኛው ደቂቃ ከማዕዘን ምት ዣኦ ካንሴሎ ያሻገረውን ኳስ በጭንቅላት በመቅጨት ብቸኛውን ጎል ለባርሰሎና አስቆጥሯል። የአሰልጣኝ ሃንዚ ፍሊክ ቡድን በ73 ነጥብ ላሊጋውን መምራቱን ቀጥሏል። የባርሰሎና ግብ ጠባቂ ዮሃን ጋርሲያ በጨዋታው ባሳየው ምርጥ ብቃት የጨዋታው ኮከብ ተብሎ ተመርጧል። ጀርመናዊው አሰልጣኝ ሃንሲ ፍሊክ በላሊጋው ባርሰሎና በሜዳው ባደረጋቸው ተከታታይ 15 ጨዋታዎች በሙሉ በማሸነፍ የአሰልጣኝ ፔፕ ጓርዲዮላን ሪከርድ መጋራት ችሏል።
በጣሊያን ሴሪአ 30ኛ ሳምንት ፊዮረንቲና እና ኢንተር ሚላን 1-1 አቻ ተለያዩ። ፍሎረንስ አርቴሚዮ ፍራንኪ ላይ በፒዮ ኤስፖሲቶ የአንደኛ ደቂቃ ጎል የሊጉ መሪ ኢንተር ሚላን በጨዋታው ቀዳሚ መሆን ቢችልም ፊዮረንቲና ቼርንዶር በ77ኛው ደቂቃ ባስቆጠራት ጎል አቻ መሆን ችሏል። በጣሊያን ሴሪአ ባለፉት 4 ጨዋታዎች ማሸነፍ ያልቻለው የአሰልጣኝ ክርስቲያን ኪቩ ኢንተር ሚላን ከተከታዩ ኤሲ ሚላን በ6 ነጥብ በልጦ ሊጉን እየመራ ይገኛል። ፊዮረንቲና ከወራጅ ቀጠናው በ2 ነጥብ ከፍ ብሎ በ29 ነጥብ 16ኛ ደረጃ ላይ ተቀምጧል። ስታዲዮ ኦሊምፒኮ ላይ ሌቼን ያስተናገደው ሮማ ሮቢኒዮ ቫዝ 57ኛው ደቂቃ ላይ ባስቆጠራት ጎል 1-0 አሸንፏል። የአሰልጣኝ ሴስክ ፋብሪጋዝ ቡድን ኮሞ ስታዲዮ ጁሴፔ ሴኔጋግሊያ ላይ ፒሳን 5-0 አሸንፈዋል። አሳኔ ዲያኦ፣ አናስታሲዮስ ዶቪካስ፣ ማርቲን ባቱሪና፣ ኒኮ ፓዝ እና ማክሲሞ ፔሮኔ የኮሞን ጎሎች አስቆጥረዋል። አታላንታ በዴቪድ ዛፓኮስታ ብቸኛ ጎል ሄላስ ቬሮናን 1-0 አሸንፏል። ስታዲዮ ሬናቶ ዲላራ ላይ ቦሎኛ በላዚዮ 2-0 ተሸንፏል። ኬንት ታይለር የአሰልጣኝ ማውሪዚዮ ሳሪን ቡድን 2 ጎሎች አስቆጥሯል። ኢንተር ሚላን በ69 ነጥብ ሲመራ ኤሲ ሚላን በ63 ነጥብ ሁለተኛ፣ ናፖሊ በ62 ነጥብ ሶስተኛ ደረጃ ላይ ይገኛሉ። ኮሞ በ57 ነጥብ አራተኛ፣ ዩቬንቱስ በ54 ነጥብ አምስተኛ ሲሆን ሮማ፣ አታላንታና ላዚዮ እስከ 8ኛ ያለውን ደረጃ ይዘዋል። በአሜሪካ ሜጀር ሊግ ሶከር 5ኛ ሳምንት መርሃ ግብር ከሜዳ ውጪ ኒውዮርክ ሲቲን የገጠመው ኢንተር ማያሚ 3-2 አሸንፏል። ሊዮኔል ሜሲ፣ ጎንዛሎ ሉያን እና ሚካኤል ዶስ ሳንቶስ ሲልቫ የኢንተር ማያሚን የማሸነፊያ ጎሎች አስቆጥረዋል። በአሰልጣኝ ሃቪየር ማሼራኖ የሚመራው ኢንተር ማያሚ በአሜሪካ ሜጀር ሊግ ሶከር ከ5 ጨዋታዎች 10 ነጥብ በመሰብሰብ 9ኛ ደረጃ ላይ ይገኛል። የ38 ዓመቱ ሊዮኔል ሜሲ በፕሮፌሽናል እግር ኳስ ተጫዋችነት ዘመኑ ያስቆጠራቸውን ጎሎች 901 ማድረስ ችሏል። ዊሊያም ሳሊባ በጉዳት ምክንያት ከፈረንሳይ ብሔራዊ ቡድን ስብስብ ውጭ ሆነ። የአርሰናሉ የመሃል ተከላካይ በካራባው ካፕ ፍጻሜ ጨዋታውን ቢጨርስም በገጠመው መጠነኛ የቁርጭምጭሚት ጉዳት ምክንያት የፈረንሳይ ብሔራዊ ቡድን አይቀላቀልም። ሳሊባን ለመተካት አሰልጣኝ ዲዲዬ ዴሾ ለክሪስታል ፓላሱ ማግዜን ላክሮዋ ጥሪ ማቅረባቸው ታውቋል። ፈረንሳይ በአቋም መፈተሻ ጨዋታ ሐሙስ በአሜሪካ ማሳቹሴትስ ከብራዚል እንዲሁም እሁድ ሜሪላንድ ላይ ከኮሎምቢያ ጋር ትጫወታለች። በተያያዘ ዜና የአርሰናሉ አማካይ ኤቤሬቺ ኤዜ በጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ውጭ ሲሆን የኒውካስሉ ሃርቬ ባርነስ ኤዜን እንዲተካ ጥሪ ቀርቦለታል። በካራባው ካፕ ፍጻሜ ላይ ያልተሰለፈው የቀይ መስመር ተከላካዩ ጁሪየን ቲምበርም ከኔዘርላንድስ ብሔራዊ ቡድን ስብስብ ውጭ መሆኑ ተረጋግጧል። በቲምበር ቦታ የሰንደርላንዱ ሉትሻሬል ጌርትሩይዳ መጠራቱም ታውቋል። የቀድሞው የዌስትሃም አማካይ ዲሚትሪ ፓዬ ከፕሮፌሽናል እግር ኳስ ተጫዋችነት ራሱን ማግለሉን አስታወቀ። ከአንድ ሳምንት በኋላ 39 ዓመት የሚሞላው ፓዬ በሀገሩ ፈረንሳይ ለሴንት ኤቲየን፣ ኖንትስ፣ ሊል እና ማርሴይ እንዲሁም ለእንግሊዙ ዌስትሃም እና ለብራዚሉ ቫስኮ ደጋማ ተጫውቶ አሳልፏል። ፈረንሳይ አማካይ በተጫዋችነት ዘመኑ በአጠቃላይ 782 ጨዋታዎችን አከናውኖ 108 ጎሎችን አስቆጥሮ 205 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ለፈረንሳይ ብሔራዊ ቡድን 38 ጨዋታዎችን ያከናወነው ዲሚትሪ ፓዬ በ2016 የአውሮፓ ዋንጫ የፍጻሜ ተፋላሚ የነበረው የፈረንሳይ ብሔራዊ ቡድን አባል ነበር።